በዚህ ቪዲዮ የምንመለከተው በዶዳይ ድራይቨር አፕ የባትሪ ልውውጥ ጣቢያችን የት እንደሚገኙ የምናይበት መንገድ ነው። መጀመሪያ ከስር ወደ ጎን ከተዘረዘሩት ውስጥ ስቴሽን የሚለውን እንጫና ወደ ስቴሽን ሴክሽን እንገባለን። እዚህ ላይ የምንመለከተው ገጽታ ይህንን ይመስላል። እዚህ ላይ የምናያቸው 4 ክብ የባትሪ ምልክት ያለባቸው የባትሪ ልውውጥ ጣቢያዎች ናቸው። ከነሱ ውስጥ አንዱን ተጭነን እንመልከት። አሁን ከተጫነው በኋላ የምናየው የባትሪ ልውውጥ ጣቢያ ስም ፋክተሪ ስዋፒንግ ስቴሽን ወይም የፋክተሪ የባትሪ ልውውጥ ጣቢያ ነው ማለት ነው። ከስሙ በታች የምንመለከተው ደግሞ የባትሪ ልውውጥ ጣቢያ የሚገኝበት ቦታ ነው። የመጀመሪያው አዲስ አበባ ነው። ቀጥሎ የምናገኘው ኃይሌ ጋርመንት ሆራ ትሬድ። ይህ ማለት የባትሪ ልውውጥ ጣቢያ የሚገኝበት አካባቢ የሚታወቅበት ስምና እዛ አካባቢ የሚገኝ የሚታወቅ ቦታ ነው። ከእርሱ ዝቅ ብለን የምንመለከተው ደግሞ የስራ ሰዓቱን ነው። ከ8 ኤኤም እስከ 6 ፒኤም በኢትዮጵያ ሰዓት አቆጣጠር ከጠዋቱ 2 ሰዓት እስከ 12 ሰዓት ማለት ነው። ከጎን ደግሞ ኦፕን በአረንጓዴ ቀለም ያለው ክፍት መሆኑን ነው የሚነግረን። ስለዚህ ክፍት መሆኑንና የስራ ሰዓቱን እዚህ ጋር መከታተል እንችላለን። በመቀጠልም ሾው ዲቴልስ የሚለውን እንመልከት። እዚህ ላይ የተለየ የምናየው ነገር 13 ባትሪ አቬሌብል ፎር ስዋፕ የሚለው ነው። ይህ ማለት 13 ለመለወጥ የተዘጋጀው ባትሪዎች አሉ ማለት ነው። ይህ ደግሞ ስቴሽን ፒክቸር የሚለው የባትሪ ልውውጥ ጣቢያውን የውጭ ገጽታ የሚያሳየን ነው። እዚህ አካባቢ ላይ ደርሰን የባትሪ ልውውጥ ጣቢያ ብናጣ ይህንን ምስል ተመልክተን ማግኘት እንችላለን። የመጀመሪያው ምስል ሆራ ፊት ለፊት የሚገኘው ቅያስ ሲሆን ምስሉ ላይ እንደምንመለከተው 100 ሜትር በቅያሱ እንገባለን። ቀጥሎ የምንመለከተው ምስል ደግሞ የባትሪ ልውውጥ ጣቢያ ነው። የውጭ ገጽታውን ነው የሚያሳየን። ስለዚህ በዚህ መንገድ መጠቀም እንችላለን። ሌላኛው ደግሞ ከስር የምናየው ጌት ዳይሬክሽን የሚለውን ነው። ይህን ተጠቅመን አካባቢ የማናውቀው ከሆነ የባትሪ ልውውጥ ጣቢያውን ለማግኘት የምንጠቀምበት ማፕ ነው። ስንጫነው የምንመለከተው ገጽታ ይህንን ይመስላል። በክብ ሰማያዊ ከለር ያለው አሁን ያለንበትን ቦታ ሲሆን የሚነግረን፣ ቀይ ክብ የሆነው ደግሞ የባትሪ ልውውጥ ጣቢያ ያለንበት ቦታ የሚያሳይ ነው። ከስር እንደምናየው መንገዱ የፈጀብን ደቂቃ 45 እና ርቀቱ 16 ኪሎ ሜትር እንደሆነ ይነግረናል። ስለዚህ ይህንን ማፕ ተከትለን የባትሪ ልውውጥ ጣቢያ ጋር መድረስ እንችላለን።